አይደለም፣ በኢትዮጵያ ውስጥ አይደለም፣ ዓለም ላይ ሁለት ቋንቋ እየተናገረ አንድ ብሔር አንድ ባህል አንድ ታሪክ ተመሳሳይ የሆነ ቤተክርስቲያን ውስጥ እያስቀደሰ የሚውል በተመሳሳይ ገበያ ውስጥ የሚውል የተመሳሳይ ነገር ያለው ዓለም ላይ አላውቅም። በእኔ ነው ሁለት ቋንቋ እየተናገረ ነው ማለት ከትግራይና አማራ ህዝብ 3000 ዓመት ምናምን የሚባለው ታሪክ እኮ ከየትም አይደለም ሊሰራ የሚችል የአማራና የትግራይ ኮርስቴት ተቆጥሮ ኮርስቴት የሚባል አለ በፖለቲካል ሳይንስ አገሩ ሲገነጣጠል ቢሆን የመጨረሻውን ስም ኢትዮጵያ የሚለውን ስም ይዘው የሚቀሩት እነዚህ አካባቢዎች ናቸው። የእንግሊዝ ሲፈርስ ነው ፋይናሊ ለንደን ነው እንግሊዝ የሚለውን ስም ይዘው የሚቀረው እንደዛ ማለት ነው። ይህ ማህበረሰብ ነባር የሆነ ትጥቅ ያለው ማህበረሰብ ትጥቅ ስለ የታሪክ ትጥቅ የአንድነት ትጥቅ የባህል ትጥቅ ነጭ ልብስ የማለልኝ መኮንን የ1960ዎቹ ላይ የጻፉት ጽሑፍ እኮ የሚል የነበረው የአማራና የትግራይ ተጽዕኖ በኢትዮጵያ ብሔር ብሔረሰቦች ላይ አለ እነሱን እስር ቤት አድርጓቸዋል። ሉክ ይሄ አሁን የመጣ አይደለም። ሰለሞኒክ ስርወ መንግስት እየተፈራረቁ የያዙት የእነዚህ ሰዎች ናቸው። በዚህ ወይም በሴሜቲክ ሜንታሊቲ ውስጥ ያሉ ናቸው። ስለዚህ እነዚህን ሰዎች እነዚህን ማህበረሰቦች መከፋፈል አይቻልም። ጂኦግራፊካሊ ከዚህ ወዲህና ከዚህ ወዲያ ናቸው ልትል ትችላለህ። ፐርማነንትሊ ግን መከፋፈል አይቻልም። አሁን የተያዘው ምንድነው? በታሪክ አጋጣሚ የተገኘ ስልጣን አለ። ይህንን ስልጣን ለማስቀጠል አጌንስት ሴሜቲክ ሶሳይቲ ነው መሰራት ያለበት ነው። ኩሽቲክ የሚባል ማህበረሰብ እየተመሰረተ እንደሆነ አታውቅም? ኩሽቲክ የሚባል እየመሰረቱ ነው። ኩሽቲክን የመሰረቱት በአማርኛ እየተነጋገሩ ነው። አስገራሚው ነገር እና የጸረ ሴሜቲክ እንቅስቃሴ ነው ያለው። የኩሽቲክ ሙቭመንት አክተሮች እየተናገሩ ያሉት ከዚህ በኋላ ሴሜቲክ ስልጣኗን አያገኛትም። ስልጣን እኔ አይ ዶንት ኬር፣ ይሄ የልሂቃን ጉዳይ ነው። ማህበረሰብ ግን ሊለያይ አይችልም። ይሄን ማህበረሰብ ለመለያየት እንደ የተለያዩ መንገዶች ጥቅም ላይ ይዋሉ ነው። አሁን ነው የኔ እዛ ጠቀስከው ጽሑፍ ላይ ያነሳሁት። አንደኛው የሁለቱ አሁን በሁለቱ በህወሓትና በአዴን ወይም በአዴፓና በህወሓት እንዲሁም እነሱን ተከትለው በመጡ አክቲቪስቶች የተፈጠረው ልዩነት ስር የሰደደና ታሪካዊ ለማድረግ የሚደረግ ጥረት አለ። ከአፄ ዮሐንስ ጋር ከአፄ ምኒልክ ጋር ወዘተ እየተነሳ አፄ ዮሐንስ ጎጃም ድረስ መጥተው 17000 አማራ ገደሉ ይላል አንድ የታሪክ ሰው ነኝ የሚል ሰው። 17000 አማራ የተገደለው ግዛት ለማስፋፋት ነው እንጂ አማራ በመሆኑ አይደለም። አፄ ቴዎድሮስ ሸዋ መጥተው አፄ ቴዎድሮስ እጅግ ተዋረዱ፣ ሸዋን ሰው ሁሉ እጅ ነስተው ሄዱ የተባለላቸው ሲገሉ ያደሩበት ዘመን ነው። ያ ዘመን ግዛት ለማስፋፋት ነው እንጂ የሸዋን ሰው ሸዋ በመሆኑ አይደለም የሚገደሉት። የኢምባቦ ጦርነት በወሎና በጎጃምና በሸዋ መሃል